እስቲ ካሜራማን አንድ ያዙርለት እስቲ ይዩት እስቲ። እና ይሄ ነው ይሄ አንበጣ ነው በቃ ድሮ ሲያሰቃየኝ የነበረውና አንተ እኮ የአያቴን ቃል ራሱ አልሰማም ብለህ ነበር። አረ ምን ታመጣለህ አለኝ ጋይስ። ሰላም ጋይስ እንዴት ናችሁ? ዛሬ በዚህ ቪዲዮ መጥቻለሁና ሁሉ ሰላም ነው ፋሚሊዎች? ሰብስክራይብ ይደረግ፣ በደንብ ላይክ ይደረግ። ዛሬ አንድ ጸድ ሀሳብ ይዤ መጥቻለሁ። ሰሞኑ አንድ አይዲያ አለና ካሜራማን ይታያል በደንብ? አይ ሰሞኑ አንድች አይዲያ አለችና በቃ ብዙ ሰዎች ጠላይ ናቸው ሰሞኑ። እኔም ያው መደባደብ አለብኝ መግባት አለብኝ። ድሮ ታውቃላችሁ እኛ ገጠር ላይ ስንደባደብ ማለት ነው እኔ ሰምቼም አላቅም ሞቼም አላቅም ፈርቼም አላቅም ብራዘር። እና አንድ አለውን ከኔ ጋር መደባደብ የሚፈልግ ማለት ነው። ድሮ አስታውሰዋለሁ አንድ ቀን መጥቶኝ ነበር ገጠር እያለን መጥቶኛል። ላሳያችሁ ነበር ግን አለ የሆነ ጠባሳ እዚህ አለ እና እሱን አስታውሼ ማለት ነው። ልጁ ለካ ሐዋሳ ተልኳል፣ ሐዋሳ ፕሌስ ተደርጓል እዚህ ካምፓስ ውስጥ ሊገባ ማለት ነው። እና ልክ እኔ ኤርፖርት ላይ ሳይ የድሮን ነገር ነው ያስታውስኩኝ። ሀያቴ ሁላ እየጠየቀችው ነበር የነገረችው ነበር ልጁን አትምታው ብላ ማለት ነው። እና መጥቶኛል ልጁ ጋይስ። አሁን ግን በዚህ ሰዓት ታውቃላችሁ ያ ነገር ተቀስቅሶብኛል። እኔ ለመድኩኛ በቃ ቴኳንዶ ነገር ውስጥ ለገባው አይደለም። አሁን ጆኒ ምናምን ትሉ እዚህ ጋር ሲሄዶ ምናምን ትሉ እነኚህ ተዋቸው። እኔ ሌሎች ነው ዝም እንዲህ ነው ማድረጋቸው እኮ ጠልዛቸዋለሁ። ተዋቸው እነሱ። እኔም ፈልጎ ይሄን ልጅ ነው በቃ አለና የሆነ ዘበ ይባላል ዘበነ ይባላል እዚህ የጋምቤላ ልጅ ነው። ሐዋሳ መጥቷል፣ ሐዋሳ ፕሌስ ተደርጓልና እሱ ልጅ ግን መቀጥቀጥ አለብን ብዬ አስባለሁ። ይሄንን መልእክት ለጆኒ እስቲ ሼር አድርጉለት። ጆኒ ማግኘት አለበት። እኔና እሱ እስቲ መፋየት አለብን ጋይስ። ሪል እውነት የሆነ ነገር ልንገራችሁ። ከሱ ጋር አሁን ድብድቡ ሲሆን ሪል የሆነ ነገር ታያላችሁ። በቃ ሪል የማርሻል አርት ነገር ታያላችሁ። ነገር ግን ከነሴዶ ጋር ምናምን ማች አያደርግም። እንደዚህ ከነሱ ጋር ለመደባደብ ያው ታይምም የለም፣ የጊዜ ማባከን ነውና ዛሬ ግን ልጁን እንጠብቀዋለን በደንብ አድርገን ማለት ነው። ድሮ ታውቃላችሁ እኔን እኮ ደብድቦኛል ጋይስ፣ እንድሮጥ አድርጎኛል እኔ። አሁን ግን ያው የበቀል ታይም ነው ጋይስ፣ እንበቀለዋለን። እኔ የእውነቴን ነው የምነግራቸው። እኔ ሰምቼም አላቅም ሞቼም አላቅም። እኔ እንዴት እንደምነግራቸው አላቅም። ብቻ ግን እሱ ለኔ አሌክሳንደር ዘበነ ነው። እኔ ለጠልጠዋለሁ፣ እኔ አሳየዋለሁ ዛሬ ማንንም ማለት ነው። የምትፈልጉኝ እዚህ ዲኤም አድርጉኝ። እኔ ፕሮፌሽናል የሆነ በፕሮፌሽናል ወይ ነው እኔ የምደባደበው እንጂ ዝም ብሎ በእንደዚህ በእንትን አይነት ፌር አይደለም ጋይስ። እና እስቲ አንድ የሆነ ነገር ተናግሯል። እኔም በጣም ማርሻል አርት ላይ እንደተማርኩ ስላወቀ በመኪና ነው የምደባደበው ብሏል። መኪና ከሌለ እኔ አልቀላቀልም ብሏል። ድብድቡ አልስማማም እያለኝ ነው። እና እኔ ብየዋለሁ እሱ 5 ደቂቃ ከኔ ጋር ከቻለ ማለት ነው ሳላስተኛው ሳለጠልጠው ከኔ ጋር 5 ደቂቃ ብቻ ከቻለ አይደለም አንድ መኪና ማለት ነው 10 አንበጣ ይዤለት እመጣለሁ። 5 ደቂቃ ሪል 5 ደቂቃ ከኔ ጋር ከቆመ ማለት ነው የሚገርም መኪና እንሸልመዋለን። ብቻ ግን ይመጣል። እስቲ እናያለን ያለውን ነገር። እስከዛ ድሮ ገጠር ላይ የነበረን ላይቭ ነው ያሰቃየኝ ነበር፣ ብዙ ጊዜ ይደበድበኝ ነበር። አሁን ግን በቃ ያ የምናስመልስበት ጊዜ የደረሰ ይመስለኛልና ቀጥሬዋለሁ። ዛሬ እየጠበቅኩት ነው። እስቲ ምን እንደሚለኝ እናያለን። ብቻ ንዴቱን ግን ራሴን ለመቆጣጠር እየሞከርኩት ነው። ቢከስ እዚህ እንደዚህ ቀጠለስኩት ያው ይጠፋል። ግን ያው እኔ በህዝብ ፊት ነው ላምበረከከው የምፈልገው። እና እስቲ ጋይስ እናያለን፣ እንጠብቀዋለን። ለሁሉም እና ራሳችንን እናስከብራለን። ዛሬ እናሳያለን ማን እንደሆነ ማለት ነው። እኛ ሞተንም ፈርተንም አናውቅም፣ ማንንም ፈርተን አናውቅም። እናሳየዋለን ዛሬ ጋይስ። እና እስቲ እንጠብቀው ልጁን። እስከዛ ግን እስቲ ሼር አድርጉ።
ሰብስክራይብ ይደረግ። ሰብስክራይብ ያላደረጋችሁ እስቲ ያርጉ። እኛ ከማፊያ በላይ ነን። እኛ ማንንም አንሰማም። እዚህ ሞተንም ፈርተንም አናውቅም። እኛ እናሳየዋለን ዛሬ ብዬ አስባለሁ። እንጠብቀው ብቻ ልጁን እንጠብቀው። እንዲህ ሲቼው ማለት ነው 6 ወር ነው ማስተኛው ነው። እኛ ሞተንም ፈርተንም አናውቅም። እንዲህ ሲቼው 6 ወር አስተኛዋለሁ። እና ጋይስ እየመጣ ነው ልጁና እስቲ ያለውን እናያለን፣ እናሳየዋለን። እስቲ ካሜራማን አንድ ያዙርለት እስቲ ይዩት እስቲ። እና ይሄ ነው ይሄ አንበጣ ነው በቃ ድሮ ሲያሰቃየኝ የነበረውና እናታ እጂ አባቢ አለሽ እንዴ ነህ? አለን ሁሉ ሰላም ነው? ሁሉ ሸጋ ነው። እንዴት ነው ላይፍ? ጥሩ ነው። ምንም አለ እንደ ድሮ ነው? አዎ። አሁንም ድብድቡ አለ? አዎ፣ በጣም ነው የምንቻለው። ኦኬ። እኔ ታውቃለህ ለአንድ ጉዳይ ነው የጠራው። ታውቃለህ ድሮ ማለት ነው አንተ እኮ የአያቴን ቃል ራሱ አልሰማም ብለህ ነበር። አያቴ አትምታው እያለች እየመታኝ ነበር ታውቃለህ። እና ሐዋሳ ላይ ፕሌስ ስትደረግ በቀሌን ለመውጣት ነው ዛሬ የጠራውና አልደባደብምም የሚባል ነገር የለም። መኪና ከሆነ የምትፈልገው መኪና ይዘጋጅልሃል። እያወራው ነው። የድሮ ድብድብ እንዴት ነው አለ? አሁንም በጣም አለ። አዎ። አሁን ትችለኛል እና አንድ ነገር ልንገርሽ ማለት ነው። አንቺ ምን ልበል በእናትህ የፈለከውን ነገር በፈለከው ነገር መሄድ እንችላለን። እኔ ለአንቺ ጥቅም ብዬ እኔ እደባደባለሁ፣ ችግር የለውም። የፈለከው ነገር ማግኘት ይችላል፣ እሱ ኖርማል ነው። ዛሬ ግን የጠራሁት ማለት ነው እንኳን ደህና መጣ ወደ ሀገሬ ማለት ነው። የሀገሬ ነው ሀገሬ ላይ እኔ እደበድባለሁ። እኔ አንተን እደበድባለሁ። አንድ ነገር ልንገር። እሺ እኛ ገጠራችን ላይ ማለት ነው የዘንድሮ ማለት ነው እኔ ሰው መደበደብ አልችልኝም ማለት ነው። አትቻልም በመደባደብ? አዎ። እኔ ታውቃለህ ድሮ እኔ በድሮ ጊዜ ነው። አሁንስ በድሮ ጊዜ ነው። አንተ ገጠር ላይ ድሮ አሁንም አለ ድብድቡ። ምን ታመጣለህ? አረ ምን ታመጣለህ አለኝ። ጋይስ ፋሚሊዎች እያያችሁ ነው። ጉራው አሁንም አለ። ምን ታመጣለህ? አይታችኋል ፋሚሊ፣ ጉራው አሁንም አለ። አንድ የሚል ነገር አለ እኮ እኛ ገጠራችን ላይ ማለት ነው። እሺ ቦታር የሚል ነገር አለ እኮ። ቦታር የሚባል ነገር አለ። አዎ ሲመታውበትም ቦላ ማለት ነው። አንተ መቆም አልቻልኩም። እኔን ጭራሽ በቦታር ትመታኛለህ? ኧረ በኢየሱስ እኔ ማፊያ ነበርኩ ብራዘር። እኔ የማፊያ ቦስ ነበርኩ። እኔ ማንንም አልሰማም። እኔ ሞቼን ፈርቼ አላውቅም። ታውቃለህ አንተ ጭራሽ ቦታር አንተ ፈርተህ አታውቅም? እና አላውቅም። አዎ እሱንማ ሳይተኛል አያቴን ዘንድሮ አሁን ነገ ካሜራማን እየሰማ ነው። ምን ታመጣለህ ሲለኝ ጋይስ እያያችሁ ነው። እኔን ምን ታመጣለህ ሲለኝ እሺ እኔ ደስ ይለኛል። አሁን ቀን እንቆርጣለን፣ የድብድቡን ቀን እንቆርጣለንና ተስማምተናል። ምንድን ነው የምትፈልገው? መኪና ነው ቤት ነው? ካሸነፍከኝ ምንድን ነው የምትፈልገው? ካሸነፍክ ቤት። አዎ ኦኬ። ሶ ጋይስ ማንም አይችልም አንተን። አዎ ስለዚህ ጆን እየሰማ ነው ይሄን ቪዲዮ። ይሄን ኖ ጆን አይደለም ጆን አይሆንም። ጆን አይመጥንም፣ ሴዶም አይመጥንም። እኔ ነኝ የምሆነው ማለት እኔ ነኝ የምመጥነው። ድሮ ገጠር ላይ ስለማውቅ ያለ ድብድብ ከባድ ነበር። ካንተ ከባድ ሰው ነበር። እኔ ግን አሁን ያላወቀው ነገር ምን እንደሆነ ታውቃለህ? እኔ ትሬኒንግ አድርጌያለሁ። እኔ ማርሻል አርት ተምሬያለሁ። ምን ታምጣለህ? እኔ እዚህ ጋር እኮ ካምፓሱ ዝም ብዬ እንጀራ አይደለም የምበላው ብራዘር። ማርሻል አርት እኔ ተምሬያለሁ። በጣም ሞከራለሁ። የምር ነው? አዎ። ትችለኛለህ? አዎ። ኦኬ ደስ ይለኛል የምትችለኝ ከሆነ። ስለዚህ ተስማምተናል። አንደኛ የሚደረግልህ ነገር እኔን ካሸነፍከኝ
ኮሬላ ነው ኮሬላ የሚባለው የሆነ መኪና አለ። እሱ ይገዛላል። በቃ ችግር የለም። መኪናና ቤት እኔ በራሴ 10 ሚሊዮን እገባለሁ ካንተ ጋር 2 ደቂቃ እኔ በቦታር መጥቼ ካልወደቅ እኔ መኪና 10 ሚሊዮን እሰጥሃለሁ። በቃ ተስማምተናል። በ10 ሚሊዮን በቃ ቃልን ጠብቅን። በዚህ ወር ውስጥ መሆን አለበት ድብድቡ ጋይስ። እና ቀኑን ወስኑ እናንተ። ቀኑን ለእናንተ ትተናል። እኔን ተማመኑኝ። እኔ ሞቼም ፈርቼም ስለማላቅ ማለት ነው። ተማመኑኝ። ይሄንን ልጅ እኔ በአንድ ምት ማለት ሳልመታው እንደዚህ ስቼው 6 ወር እኔ ያስተኛዋል ስቼው ማለት ነው። እኔ በቁንጫ ማለት ነው ሙሉ የለበሰው እኔ አውልቀዋለሁ። እንዲህ ነው የምመታው። እኔ እኮ ከባድ ሰው ነኝ። ማንንም አልሰማም ጋይስ። እና ያው ቀኑን ለእናንተ ትቼላችኋለሁ። እና ቀኑን እስቲ እናንተ ቁረጡት። የእድ ከዚህ ልጅ ጋር ያው መደባደብ አለብን። የራሴን ማስመለስ አለብኝ። እና ሁላችሁም እስቲ ጋይስ ለዛሬ የነበረን ይሄ ነው የቆይተው። ስለዚህ ከማፊያ ቦስ ጋር ከዚህ ልጅ ጋር መገናኘት አለብን። ወስነናል ጋይስ። በዚህ ወር ውስጥ ይሆናል ድብድቡ። በደንብ አድርጋችሁ ሰብስክራይብ አድርጉ። ከዚህ በኋላ ልጁን እኔ ያገኘዋለሁ። በዚህ ወር ውስጥ ነው የሚሆነው። ይመቻችሁ። ቴንክ ዩ ሶ ማች። ሰብስክራይብ ይደረግ፣ ሰፖርት እስቲ ያደርጉ። ልጁን በዚህ ወር ማግኘት አለብን። እኔ ማንንም ፈርቼም አላውቅም ሞቼም አላውቅም ማለት ነው ጋይስ። ሞቼም አላውቅም እና እናገኘዋለን፣ እናሳየዋለን። እኔ ማፊያ ቦስ ነኝ። እኔ ማንንም አልሰማም ማለት ነው። ማንንም አልሰማም ማለት ነው። ካልሆነ በዚህ እንዲህ ነው ማረቀው ማለት ነው። አልሰማውም። እንዲህ ቦታር የሚባለው ምት እንዲህ ነው።